ዘንሰግድ ንብለኪ ማርያም ምንን አስተዋቋቂ ማረውያነ ተማይጸነች በንታና መቂ ወያቄ ማቡኪ ማህበራነ ወም ድንግል አረኪ ለረጅም ዓመታት አምልኮ ባዕድ ሲፈጸምበት ነበር። ይተራራ ለረጅም ዓመታት ደርግ የተፈጥሮ ደን ብሎ ከልሎት ይኖር ነበር። ገዳሙ እንደምታዩት ተራራማና አለታማ ሰንሰለታማ ከመሆኑ አንፃር አንደኛ የውሃ አቅርቦት የለም። ውሃ ከገዳሙ ወርደን ነው እንሄደው። የልማት ቦታ ገዳሙ ላይ የለም። ምንነኞች ይመጡልን እያልን ደስ ይለናል። ደስ ብሎን ግን አንድ ሁለት ቀን አያድሩልንም፣ ጥለውን ይሄዳሉ። ከ2012 በፊት የዚህን ተራራ ገጽታ ለመግለጽ ያው እሞክራለሁ። ወርብ በገባ በመባቻ የዶሮ መስዋዕት ያቀርቡበት ነበር። እንዲሁም ደግሞ የሚካኤል ወር በገባ በ12 በአበይት በዓላት የበግ መስዋዕት እንዲሁም የዳልጋ ከብት መስዋዕት ያቀርቡበት ነበር። ተራራው የጣዖት ቦታ በመሆኑ
እንደ ፍየል ጽህም ያለበት ዘንዶ ይከሰት ነበር። ዘንዶው ከተራራው ወደ ወንዙ ጀዲኩራ የሚባል ወንዝ አለ። አሁን ጸበል ሆኗል። ከተራራው ወደ ወንዙ ይወርዳል፣ ይወጣል። ተራራው የጣዖት ቦታ በመሆኑ ርኩሳን መናፍስት መጠለያ አድርገውበት ነበር። ይህ ማለት ወደ ወንዝ ሲወርዱ የአካባቢው ውሃ ለመቅዳትም ልብስ ለማጠብም ሲወርዱ ወደ ወንዙ ይለከፉ ነበር። ወደ ተራራውም ሲወጡ በርኩሳን መናፍስት ባጋንንት መርዝ ተወግተው ሕክምና ሳይደርሱ ይቀሰፉ ነበር። በርካታ ሕፃናት፣ ወጣቶች እንዲሁም አዋቂዎች። ተራራው ረድኤተ እግዚአብሔር የራቀው ነበር። በረዶ የድንጋይ በረዶ ለረጅም ዓመታት የአካባቢው አርሶ አደር አዝመራ አዝምሮ አይጠቀም ነበር፣ ውድም አይፈቅም ነበር። ተስፋ ግን አይቆርጥም። ግንቦት ሲመጣ ይዘራል፣ መከር ግን አያገኝም ነበር። ከነሐሴ ወር ጀምሮ እስከ ቁስቋም ድረስ በረዶ አይለየውም ነበር። በጣም አደገኛ ተራራ ነው ነበር። ከዚያን በፊት ምን ነው ስራው? ሙገር የተባለ ሰይጣን መልክ ያለውን እያየ ምራት ቢመጣ ዛር እየሆነ ቢወለድ አንገቱን ጠምዞ እየገደለ ቃጭል እየመታ ወንዝ ወርዶ ሲመለስ እየታየ ይኖር ነበር። በኋላ ግን በዚህ ገርድባ በስተምስራቅ ማርያም አለማውራ ማርያም ተብሎ ተተክላ እዚያ ወደዚህ ቀነሰ። አሁን ደግሞ ልጇ መጥቶ መድኃኔዓለም ሲቀመጥ ሲተከል አርድእቱ ሁሉ እዚህ ተኝቶ ቢያደር ሚነካው የለም፣ አንድም ጉንፋን አይዝም። አሁን መድኃኔዓለም አሰድዶታል እና አሁን አርድእቶች እየመጡ ቦታውን ቢፈልጉት ቤት አነሰን። እኔም 4 ዓመት ነው ይሄ የተባረከ መለኩሴ ለምን ወይ መጥቼ ባርኬ ካገባሁኝ ወደዚያ ፊቴንም አልዞርኩም። ያው 4 ዓመት ከዚሁ ነው የምኖረው። በወንበር እየቀደሱ ያቀመን ኪዳን እያደረሱ ለጸሎቱ ሁሉ ማሳረጊያ ጸሎት አቡነ ዘበሰማያት እየሰጠሁ እኖራለሁኝ። አባ ገብረየስ የሚባሉ መናንያን ይህንን ችግር በመረዳት የአካባቢውን ማህበረሰብ የሃይማኖት መሪዎችን በማወያየት ተራራው ቢፈቀድልን ገዳም ብንመሰርተው ያለው ችግር ይቀረፋል ብለው ሲያወያዩ የአካባቢው ክርስቲያን ፈቃደኛ ሆኖ ተራራውን ፈቅዶላቸው በ2012 ዓመተ ምህረት መድኃኔዓለም ቤተክርስቲያን ተመስርቶ ከዚያ ወደዚህ ግን እግዚአብሔር የተመሰገነ ይሁን እና የተራራው ታሪክ ይህን ይመስል ነበር። አሁን ተራራውን መናንያን በጣም እንፈልገዋለን። በጣም ተራራውን እንወደዋለን። ለምን ሲባል አንደኛ ከሰውም ከማንኛውም ንክኪ የራቀ ነው። ተራራው ከመስመሩም ከከተማው ራቅ ያለ ነው። ለጸሎት ተፈላጊ ነው። በጣም መናንያን ይመጣሉ፣ ይደሰታሉ። ነገር ግን መሰረታዊ ችግር የውሃ ችግር አለ፣ የምግብ ችግር አለ። ያን ችግር ለመቅረፍ ግን አልቻልንም። በዚህ ስንኖር ግን ብዙ አጋጣሚዎች አሉ። ዋናው ችግራችን አሁን ውሃ ነው። ውሃ እንደሚታየው ተራራማና ገደላማ ከመሆኑ አንፃር ተራራውን ወርደን የማህበረሰቡን መሬት አቋርጠን ነው ውሃውን እናገኘው። በዚህ ምክንያት በአዝርዕትና በመከር ወቅት እንቸገራለን። ለምን አዝርዕቶችንም ሆነ ሰብሎችን ጠጥቀን መሄድ ስለማንችል
ስለሚዘራ ስለሚታጠርብን ማለፍ አልቻልንም። ስንሄድም ለምንድነው በአዝርቶች ላይ በሰብሎች ላይ ለምን እንደምትሄዱ ሲሉን ወት እንሄዳለን ምንስ እንሄድ ተጠማንን ባካችሁ ስንላቸው እና ምን እናደርጋለን ባካችሁ አንጀቴን አትብሉን ለምንድነው በመሬቱ ላይ እየሄዳችሁ እንጂ የኛን አንጀት የምትበሉን ባካችሁ አትሄዱ ተቻላችሁ መሬቱን ግዙን ይሉናል መንገዱ ማለት ነው መንገዱን ግዙ ሲሉን እኛ ደግሞ መንገዱ ለመግዛት አቅማችን በላይ ሆነብን ገንዘብ የለንም ክረምት የሚወርደውን ይመጣልን ዝናብ ይዘንባል ክረምት ያን ዝናብ አከማችተን ያችንን አቁረን ነው የምንጠቀመው ያችን ደግሞ እየተበላሸ ለበሽታዎች ነው የተጋለጥን ለብዙ የተለያየ በሽታዎች መጠለያ ቤት አነሰን መብራት የለውም መኪና ወፍጮ የለውም መሬቱ ቢበዛ እህል አበቅልም እያለ የሚመጣው ሁሉ መናንያን ይሄድብናል በየወሩ መድኃኔዓለም ቅዳሴ አለ ቅዳሴውን አስቀድሰን ሰዓታቱን ቁመን እንሄዳለን የሚሉትን ምእመናን የሚመጡትን በዓልና ክብረ ለሚመጡትን የምናሳርፍበት ቤትም ሆነ ምንጣፍ የለንም የምናሳርፋቸው ምንድነው እዚህ ከዛፉ ስር ነው በቃ ጥላ ስር ያርፋሉ ደክሟቸው ከማይበረሰው ገዳሙ ራቅ ያለ ስለሆነ አድረን እንሄዳለን የሚሉት የሚያድሩት ዱር ላይ ነው በቃ ምናፍላቸው ቅጠል ነው ቅጠልና አንጥፈን እንሰጣቸዋለን ዱር ላይ ነው የሚያድሩት እናቶች አባቶች ማይበረሰቡ የሚመጡበት መጣው የሚያርፉበት ቦታ እንኳን የለም ከጥለው ስር ተጠልለው ነው ያን ጥላ ስራ ተጠልለው ነው 15 ብለን በጥርጊያ ላይ እየዞርን የለምናትን ያችን ገንዘብ ንፍሮ ቀቅለን ንፍሮ አብስለን ያችን እንሰጣቸዋለን ያችን ሰጠን የሚሄዱት ይሄዳሉ በረከቱን ተበረከቱ ተሳትፈን አድረን ነው ምን ሄድ የሚሉትን ደግሞ ከጥለው ስር በቃ አንጥፈን ያችን ዛፊቱን ቁርጥ አድርገን አንጥፈን እንሰጣቸዋለን ያችን አድርገው ይሄዳሉ እሺ እንኳን ደህና መጣችሁ ወንድሞቻችን እኛ አባ ፍሬው ይባላሉ ቄሰ ገበዜ ውስጥ ገበዝ ነኝ አሁን ወደ ውስጥ ያለው እናያለን ማለት ነው አባቶች ቅኔ ማይለት ባሉ ይሄ ነው ማለት ነው ይህ ቅኔ ማይለቱን ስንመለከት ስናይ ምታዩት ይው ጠባብ ነው ራሱ ይሄ በጣም ሰዓታ ሰባት ነው የሚደረስበት አባቶች መለኮሳት ይልቁም ዲያቆናት ይዘው የሚያገለግሉ ማለት ነው ይሄ መቅደሱ ታቦተ ሕጉ ያለበት ነው ይሄ ማለት እንግዲህ ከዚህ ላይ ትልቅ ስዕል በትልቅ ስዕል ጥሩ ነው የሚሰራ ስዕል እንፈልጋለን ማለት ነው ያው የምታዩት ስዕሎቹ ብታቸው ወረቀት ናቸው ያሉት ስዕሎች ጠንካራ በደንብ የተሰራ ስዕል በደንብ የሚያምር ስዕል በደንብ የተሰርቶ የተሰጠን ስዕል የለንም ይሄ ማለት የእናቶች አንቀጽ ነው በጣም ክፍት ነው ይሄ ቀዳዳው ምንድነው ኬሻ ነው ላልሰ ነው ኬሻ እየሰፋን ያደረገ ማለት ነው የሚታየው ይሄ ክፍት ነው ምክንያቱም ይሄ ኬሻው የተቀደደው አርጅቷል ማለት ነው የማይበረ መለኮሳት ቤት የለም ከአንድ ቤት ያለ ነው ለ4 እና ለ5 ነው መናንያን ብቻው እንዲያድር እንጂ ሁለት ራሱ እንዲያድር አይፈቀድም ከአንድ ቤት አሁን ከአንድ ቤት ምናድርበት አጋጣሚ አለ 3-4 ነው ቤት ስለሌለ መብራት ካሁን
ለ4 ለ5 ነው ከአንድ ቤት ያለ የዛቸውና የእጅ ባትሪ ለ4 ለ5 አንድ መብራት እንገዛለን። ያችን የለመናትን ገዝ ማለት ነው ገዝተን ያችን ደግሞ በቃ ያችን ሲወስዳት ያችን ለጸሎት ሲወስዳት ያችን ሲወስዳት ያችን ሳምንት አትቆይልን ወደ ውልቅ ትልብናለች። እዚህ ዝም ብሎ ደሰስ አድርገው ነው በቃ የሚቆሙት መብራት ስለሌለ ማለት ነው። ይሄ እንግዲህ እናቶች አንቀጽ ነው። ምስራቅ አንቀጽ ይባላል። የካህናት መቆሚያ ነው። ማህሌት በሆነ ጊዜ ካህናት ከዚህ ላይ በዛኛው ስብሐተ ነክ የተደረሰ ከሆነ በዚህኛው ግማሹን ቃል የሚያደርሱበት ቦታ ነው። የካህናት መግቢያ ምስራቅ ይባላል። እንግዲህ ምስራቅነቱ ይህንም በኬሻ ወጥረን ያለ ነው። ይሄ ሳጥን ነው። ምስጥ ወልቶታል። ታሹ አይሰራም። ምስጥ ስለበላው አሁን ምንም አያገለግልም። ባዶ ነው። ምስጥ ስለበላው ምንም አይሰራም። አሁን ይህ ባዶ ክፍት ነው። ታይት ባዶ ነው ራሱ የለውም ራሱ ማለት ነው። ምስጥ ወልቶታል። ምንም አይዝልንም ይሄ ማለት ነው። ስለዚህ ሳጥን ነበር። ልብሱን አሁን በኬሻ አድርገን ከውስጥ መቅደሱ ላይ ነው ሰቅለናል ማለት ነው። በኬሻ አድርገን ውስጥ ላይ ነው ሰቅለናል። ይህ ሳጥን ነበር። እንደዛ ሆኖ ቤቱ በቃ ብዙ ጊዜ ስለቆየ ቆርቆሮ ማርጅቷል። ግድግዳው ደግሞ ምስጡ በልቶት በቃ ፈራርሷል። ክረምት ሲመጣ በጣም ነው የምንሰቃይ። የለም ዝናቡ ሲመጣ መከራችን ዝናቡ ሊመጣብን ነው እንዴት ነው ምን ሆኖ እያልን በጣም እናስባለን። ስለማስብ ምንድነው የምናስብበት ምክንያቱ አንደኛ ጎርፍ ይመጣል፣ ሁለተኛ ደግሞ ቆርቆሮ አሮጌ ስለሆነ ያፈስብናል። ስለሚያፈስብን በቃ ጎርፍ ሲገባ ቆርቆሮ ዝናቡ ሲያፈስብን በጣም ነው የምንሰቀቀው። ክረምት ላይ ወጀው በቃ ዝናብ ያለቀን ኪዳን ማድረስ አልቻለም። ስለዚህ እንደዚህ ይህን ችግር እያዩ መናኞች በቃ ቦታውን እየፈለግን መናኞች ይመጡልን እያልን ደስ ይለናል። ደስ ብሎን ግን 1-2 ቀን አያድርልንም፣ ጥለውን ይሄዳሉ። ለምንድን ነው እያልን ስንላቸው በቃ ይህን ስቃየት ዝናቡ ብርዱን እያየ እንዴት ነው እንቀመጣለን እያሉ ጥለውን ይሄዳሉ። እያለቀስን እየሸኘናቸው ዝም እንላለን። ክረምት ዝናብ ሲዘንብ ግን አሁን ደጅ መተኛ ስለማይቻል አንደኛ የቤት ችግሩ ቢፈታልን፣ መጠለያ ቤት ቢዘጋጅልን፣ ታቦቱ የሚከለከለው ከዚህ ነው ውስጥ ላይ ማለት ነው። ለጊዜ ያለው ነው እንደምታዩት ምስጣማ ቦታ ነው። በእንጨቱም ግጥም አጎበልቶታል የለውም ማለት ነው። ስለዚህ ውስጥ ላይ መብራት የለውም ማለት ነው። መብራት የለውም። ስንገባ በባዶ ነው፣ በጨለማ ነው የምንገባ። ወጥፈን ያል ቀዳዳው በጣም ከባድ ስለሆነ ድንጋን ወጥፈን ያለ ምንድነው ይሄን እንግዲህ ምስጥ ነው የበላው ማለት ነው። አርጅቷል። ስለዚህ ስላረጀ መቀየር አስበን ይኸው ህንጻ አስጀምረናል። ህንጻውም ደግሞ ተጀምሮ አቁሟል ማለት ነው። ተጀምሮን ያለው አውሬ ማንኛውም አውሬ ራሱ ይገባል። በዚህ ክፍት ስለሆነ ማንኛውም አውሬ ይገባል። ይሄ እናቶች አንቀጽ መግቢያ ነው። ክፍት ነው የምታዩት። ይኸው ራሱ ምስጡ በልቶታል። የለውም ክፍት ነው ራሱ። ይሄ በዚህ ራሱ ማንኛውም አውሬ ይገባል። በዚህ ራሱ ክፍት ነው ራሱ። ይኸው ይታያችኋል። ይኸው ራሱ ይኸው ክፍት ነው። ይኸው ራሱ ይኸው ክፍት ነው። ይሄ ክፍት ነው። ይሄም ራሱ ክፍት ነው። በቃ የለም እና ማንኛውም አውሬ ገብቶ በዚህ ነው የሚጠለልበት። እኛ የእግዚአብሔር ቤት ነው ብለን እያገለገልንበት ባለንበት መሰረት የለውም ራሱ። ይሄ ራሱ ይኸው ምስጥ ነው። አሁን ይሄ እንደዚህ ተጋግሮ ያለው ምስጥ ነው የሚባለው ነው ራሱ ምስጥ ማለት ነው። እና ይህን ይመስል ያለው እኛ አገልግሎት እናገልግልበት በዚህ ላይ ያለ ነው። አጋዥ የለውም። በዚያ ገበሬውን ለበረከት እስቲ ቆንጣሪ አምጡ
አንዳንድ አላፊ ሆናችሁ እየጫናችሁ እስቲ እንዲያው በጣሳው በምን ሰብስባችሁ እንላለን። አገሩ ያመጣል የተቻለውን ያህል እንጂ ምንም መተዳደሪያ የለውም። አንዳንድ ደካማ መሬት ብትኖር እሷን ደግሞ እያረግነ እኛ እጅ ወዳፍ እናደርጋለን እንጂ ምንም መተዳደሪያ የለውም። የበረሃ የልማት መሬት የለንም። በዚህ በአካባቢው ነው የሚለፉበት የሚወጣ የለም። ጭንጫ ነው መሬቱ። የልማት ቦታ እንደምታዩት ተራራማና አለታማ ከመሆኑ አንፃር የመኖር ነው እንጂ የመኖሪያ ነው እንጂ ለልማት አይሆንም። የእርሻ መሬት ስለሌለን እዚህ በቃ ተተራራይት ነው በቃ ተጣጥፈን የምንኖረው። ከታች ብዙ ስራዎችን መስራት እንፈልጋለን። የልማት ቦታዎች ቢኖሩልን የግብርና ስራዎች ማለትም አሁን የዶሮ እርባታ፣ የከብት እርባታ፣ የፍየል እርባታዎችን ብናገኝ እነዛን መስራት እንችላለን። ወጣት ስለሆን እኛ ሁሉንም ስራ ማከናወን እንችል ነበር። ነገር ግን የገንዘብ እጥረት ስላለብን ያን ስራ ማከናወን አልቻለም። ብዙ በርካታ ስራዎችን ለመስራት እናስባለን። አንደኛ ሸማቃ ስራ፣ ሲንጀር፣ የፎጣ ማሽን፣ የጧፍ ማሽን፣ ሻማዎችን፣ ወፍጮ በቃ በርካታ ስራዎችን ለመስራት እቅዳለን። ግን ከአቅማችን በላይ ሆነል። አሁን እቺ ታያት 4 ቆርቆሮ ናት። ግብሬ ትባላለች። ለብዙ ጊዜ ሆነና ብለን ገምተን የነበረውን ቤተክርስቲያን በቃ በተሎ ወደቀ። አሁን በሚደው በተሎ ሲወርቅብን ማዶ ላይ ስናስጀምር ተጀመረው ደግሞ አንጻው ደግሞ አሁን በቃ የሚያግዙን ሰዎች ነበሩ። እነሱ ሲያቆም አሁን አቁመን ያለው ማለት ነው። የምታዩት ወዳኛው የምታዩት ቤተልሔም ይባላል። የወዳኛው የምታዩት ቤተልሔም ማለት እንግዲህ ሁላችንም እናውቀዋለን። ተገቢታል ቆርቆሮ በቆርቆሮ ሆኖ በሙቀት ላይ ሆኗል። ያለው ጉልላት የለውም። ከታሽም በግንብ በስርዓት አልተሰራም። እንደምታዩት ነው። ለልማት ስለማይሆን በቃ ወደታች ወረድ ብሎ ከሀገርቸው አለ ከማህበረሰቡ አለ። ያን ለመግዛት ደግሞ እንገዛ ብለን አስበን ያችን 5-10 ብለን ምን ቆጥራት ገንዘብ ምንም አትሞላልን። እንኳን ለገንዘብ ለመሬት ለመግዛት ለለት ኩርሻ እንኳን አትሆንልን። ስለማትሆንልን በቃ እንዴት ነው እያልን እናስባለን። አስበን ግን መቅረት በቃ ያን አስበን ብለን በቃ አማራጫችን ምን እናርግ እንዴስ ነው እናርግ እያልን ከገበሮች እየዞርን እየለመነን አንዳንድ ኩባያ 2 ኩባያ እየለመን ያችን ነው እስካሁን ያለን እና ገዳሙ ለትውልድ ቅርስ ሆኖ እንዲቀመጥልን ለኛ ሆኖ ለሚመጣው ትውልድ ገዳሙ አድጎ ተስፋፍቶ መበረሰፍቶ አገር እንዲቀደስ እንዲባረክና ብዙ ቅዱሳን እንዲያፈራ እኛ እንፈልጋለን። ገዳሙ እንዲስፋፋልን እንፈልጋለን። ያው እንደምታዩት ማዶ ላይ ህንጻ ይታያል። አሁን አዲስ ያሰበነው ህንጻ ያና ነው። ተጀምሮ አቁሞ ያለው ህንጻ ያና ነው። ይሄኛው የምታዩት አሁን ያለንበት በጣም ምስጥ የበለው አሁን የምናገለግልበት ነው። ይሄኛው የምናገለግልበት በጣም አርጅቷል፣ አይቆይልን። ስለማይቆይልን ግን አሁን ያን ስንጀምር ያስጀመርናቸው ሰዎች ለምን ያስጀመርናቸው ሰዎች ራሱ አቁመናል ብለው ሲሉ የሚታየው ህንጻ ነው። የምታዩት ቢም ላይ ደርሷል። ያንን ለማስፈጸም በጣም እንጠይቃለን። በጣም እርዳታ ርብርብ አድርጋችሁ እንድታግዙ የምንፈልገው ያንን ነው። ያን አሁን ተሎ ከዛ ከገባንኛ አገልግሎት ማገልገል እንችላለን። በነጻነት ማገልገል እንችላለን። ደስ እያለን ማገልገል እንችላለን። እዚህኛው ስንቀድስም ውስጥ ላይ መንበሩ ያለበት አቧራ በላይ ይወድቃል። ምስጥ እንጨቱን እንጀበላው ስለሆነ በላይ አቧራ ምስጡ ጭቃው ይወድቃል ወደ መንበሩ ማለት ነው። ስለዚህ ይህኛው ያለንበት የኗሮየው የቆየ ነው። ግን አሁን በላይ ሆነን ስናየው በጣም ደህና ነው የሚመስለው። ውስጥ ላይ ግን በጣም ተቦርብሮ ተበልቷል። ውስጥ ላይ ተቦርብሮ ተበልቷል።
ታቦተ ሕጉን ወደ አዲሱ አስገብተን በስርዓት ቅዳሴ እንዲቀደስልን በስርዓት ኪዳን እንዲደረስልን ሰዓታቱ እንዲቆም እንድታደርጉልን ይህን የቸርነት የበጎነት እጃችሁን እንድዘረጉልን ስንል በመድኃኔዓለም ስም እንማጸናለን። አሁን እናንተ በጎ አድራጎታችሁን መድኃኔዓለም ፈቃዱ ሆኖ እናንተም የኢትዮጵያ ልጆች በውጭም ያለ የክርስቲያን ወገን ረድታችሁ ብታስረዱና ስለ መድኃኔዓለም ክርስቶስ እናንተ ልሳናችሁ ተሰሚ ሆኖ የራቀውን አቅርባችሁ መድኃኔዓለምን አሰርታችሁ እኔ በነገው በሞት ደስታውን አይቼ በጣም እኔ የጸደቅኩ ማለት ነው። እስከዛሬ የቆየሁትም አዎ አምላኬን አመሰግነዋለሁ። እናንተን ለማየት በቅቻለሁኝ። መጣችሁ አይታችሁ የውሃ ችግር፣ የመብራት ችግር፣ የመናኞች ቤት ችግር፣ ቤተ እግዚአብሔርን ተግባር ቤት ችግር፣ የእንግዳ ቤት ችግር፣ የልማት ቦታዎችን ችግር መጣችሁ ብታዩን እና ከጎናችን ብትሆኑ እርዳታ እንድታደርጉልን እንድታግዙን በቃ እናንተ መጣችሁ ከተቻላችሁ መጣችሁ እንድታዩት ካልተቻላችሁ ደግሞ በቃ ከዛው ሆናችሁ እንድትልኩኝ አቅማችሁን በቃ 100 ብርም ቢሆን 50 ብርም ቢሆን የተቻላችሁን ሰባስባችሁ እንድትልኩልን ነው እኛ የምንጠይቀው ማለት ነው። እጆቻችሁን ብትዘረጉልንና ብትረዱን እያልን ያለን ቤዛ በሆነ በመድኃኔዓለም እንማጸናችኋለን። በዓለም ያላችሁ ክርስቲያኖች ሁሉ ይህን ችግር ተረድታችሁ ለዚህ ቦታ ድረሱልን ስል ሐሳቤን በዚህ ጨርሳለሁ። እናንተን ሊያሳየኝ እስከዛሬ ያቆየኝን አምላክ አመሰግነዋለሁ። እናንተም ኢየሱስ ክርስቶስ ለበረከት ስራ ለሃይማኖት ተወካይ ሆናችሁ የ12 ሐዋርያት ክብር ይደርላችሁ። ሚካኤል፣ ገብርኤል፣ ሩፋኤል፣ ራጉኤል፣ ፋኑኤል፣ ሳቁኤል 7ቱ ሊቃነ መላእክት ኡራኤልም 8ኛ ሆኖ ይጠብቃችሁ፣ በክንፈ ረድኤቱ አይለያችሁ። ኢየሱስ ክርስቶስ ጸጋና ክብር ያድላችሁ። ሰው ኃይል ሰይጣንም ኃይል ያድናችሁ። የተኮሰውን ያብርደው፣ የጋለውን ያቀዝቅዝላችሁ። እግራ ወደ ቀኝ የተመራ ኑሮ ይስጣችሁ።